ሃይሚ ግን የድሮ ጸባይሽ ቢመጣ በጣም ደስ ይለኛል። በጣም ስርዓት ይኖርሽ እላለሁ ማለት ነው። ሰላም ውድ የማርታ ኢትዮ ተከታታዮች እንዴት ናችሁልኝ? ደህና ናችሁልኝ ወይ? በያላችሁበት ሰላማችሁ በዚህ ትርፍ ይበልላችሁ። ይሄ ቪዲዮ ከተመቻችሁ ላይክም ሰብስክራይብም ሼር ማድረጋችሁን እንዳትረሱ። ባይ ዘ ዌይ ለምትሳደቡ ሰዎች ልቦና ይስጣችሁ ማለት ነው። እና ትናንት አንዷ ከተሳደበችው ነገር ሁል ጊዜ ካፍሽ ምግብ አይጠፋም፣ ምግቡን እንኳን ብጨርሺ አለችው ልጅ ማለት ነው። እኔ ምግብ እየበላው አይደለም የማወራው፣ ኮልታፋ ስለሆንኩ ነው አፌ ስር የሚለው። ምግብ እየበላው ደግሞ ቪዲዮ የሰው ልጅ ምግብ እየበላ እንዴት ያወራል? ተመልሶልሻል ብዬ አስባለሁ ማለት ነው። እና ሃይሚ ማረም ሲበዛ ይመራል። ስርዓት ይኑርሽ። በጣም ጸባይሽ እየተበላሸ ነው። በጣም እልህኛ እየሆንሽ ነው። እኔ ብቻ ትክክል ነኝ እያልሽ ነው። እኔ ያልኩት መንገድ ይሁን፣ እኔ ያልኩት ትክክል ነው፣ እኔ አንተ የምትለው መንገድ በአንተ መንገድ አልስማማም አለ ማለት ነው። እና ያን ሰው የምትወጁ የምታከብሩ የምታፈቅሩ ከሆነ በዛ ሰው መንገድ ግዴታ ነው መሄድ ያለብሽ ማለት ነው። ለምን እሱ የሚመክርሽ ለአንቺ አስቦ ነው እንጂ ምን አገባኝ ማለት ይችላል ማለት ነው። ግዴታ ደግሞ አዎ ተያለሽን ነገር መተው አለብሽ ማለት ነው። ለምን የምትወጁ የምታፈቅሩ ከሆነ ደግሞ ልትሰሚው ደግሞ ልታዳምጩ ግድ ይላል ማለት ነው። ለምን ትዋደዳላችሁ፣ ትፋቀራላችሁ። ነገ ህይወቴ ነው ብሎ የሚያስብሽ ሴት ነሽ ማለት ነው። ለምን ስለሚወድሽ ማለት ነው። እና አንዳንድ ጊዜ የሆነን ቀን የሆነ ጊዜ የሆነ ሰዓት ላይ የሆነ ነገር ጠብቀሽ መሸሽ ከሆነ አማራጭሽ አንቺ አሁን ግዴታ ምንድነው ትናንት ያደረግሽው ነገር መሄድ፣ ልብስሽን አዘጋጅሽ መተው ማለት ነው። መተው ማለት በእኔ እናንተ ፍቅረኝነት ጓደኝነት ደረጃ በጣም ደስተኛ አይደለሁም፣ ግዴታ መለየት አለብን ነው። አሁንም የምነግርሽ ነገር ስትጣሉ መለየት አይደለም አማራጭ ማድረግ ያለብሽ ማለት ነው። ነገሮችን ማስተካከል ነው። በምን አይነት መንገድ? በመነጋገር እና በመግባባት። አንቺ ከሱ ተሽለሽ በመገኘት ሴት ልጅ አይደለሽ፣ ብልህ መሆን አለብሽ ማለት ነው እንጂ የሆነ ነገር ጓ ባለ ቁጥር አንቺ ተነስተሽ ቡታጅራ የምትሄጂ ከሆነ ይሄ ፍቅር አይደለም። ታጋሽነትን ይጠይቃል። ገባሽ አይደለ? የእውነት እኛ በፊት የምናቅሽ ሃይሚ አይደለሽም። ሶሻል ሚዲያ ላይ እየመጣሽ የነበር ሃይሚ አይደለሽም። በጣም ጸባይሽ ተቀይሯል። በቃ ብዙ ጊዜ ያለው ድርቅ እኔ ብቻ ያልኩት አይሆንማ። ስሚዋ ወንድ ልጅ ነው እኮ መደመጥን ይፈልጋል። በቃ እንድትሰሚው ይፈልጋል፣ እንድታረጋጊው ይፈልጋል፣ ትሪት እንድታረጊው ይፈልጋል አይደለ? ታዲያ እዛ ሰዓት ላይ አንቺ ያን ነገር ካላደረሽ የሱ ፍቅረኝነት የሱ ደካማ ጎንን ማትሞይ ከሆነ ምኑ ጋር ነሽ ሚስትነትሽ ፍቅረኝነትሽ ማለት ነው። ሲጀመር ደግሞ ከተጣላችሁም ደግሞ ለምንድን ነው መጀመሪያ ተነጋግራችሁ ወደ ቪዲዮ ወደ ፊት ለፊት ከካሜራ ጀርባ ተነጋግራችሁ በሰላም በፍቅር ለማትመጡት ማለት ነው። እንዴ ሃይሚሻ ለምን ተረጋጊ እንጂ። ሰውስ ምን ይላል? የመጣ እንደዚህ አይነት ውሳኔ ቶሎ ብሎ መለያየት ለመወሰን ምንድን ነው? ይሄ እኮ ጥሩ አይደለም። ሁል ጊዜ ለሴጣን ክፍተት እየሰጠሽ ነው። በቃ ገባሽ አይደለ? እሱ ታውቂያለሽ የሚወድሽን ቦታ፣ ለአንቺ ያለው ፍቅር ዋጋ፣ ለአንቺ ምን ያህል መስዋዕትነት የሚከፍል። የእውነት እኔ በጣም እንደሚወድሽና እንደሚያፈቅርሽ ብሩክ ለአንቺ ቦታ እንዳለ ያቡኩት ትኬቱ ተበላሽቶበት ያን ሁሉ ብር ከስሮ ድጋሜ ትኬቱ ቆርጦ ባለፈው እንደዛ ሃይሚ እንደዛ ሆነች ሲባል በዝናብ እየፈለገሽ ማለት ነው። እና ይሄን ያህል ነገር ለአንቺ እየሆነልሽ አንቺ ደግሞ በተሰጠው ልክ የማትመልሽለት ከሆነ በጣም ያናድዷል ወንድ ልጅ ማለት ነው። ለምን ቦታውን ይፈልጋል። ገባሽ አይደለ? ግዴታ አንቺ በቃ አንድ ቀን ነው ተኮራርፈን 24 ሰዓት ነው ስልክ ሳናወራ የዋል ነው ብለሽ ተነስተሽ ሻንጣሽን አዘጋጅተሽ የምትሄጂ ከሆነ ይሄ ትክክል አይደለም። ነገ ህይወት ስትመሰርቱ ልጅ ስትወልዱ አብራችሁ ስትኖሩ ምን ልትሆኝ ነው? ስትጣይቃሽን ሰብስበሽ እነጋሽ ጋር ልትሄጂ ነው እንዴ? በቃ የሆነ ነገር ላይ ስክን በይ። እኔ ነኝ ትክክል ደግሞ አትበይ። ተሸነፊ። ሲታዩ ሴት ልጅ ብልህ ናት። ነገሮችን ማስተካከል ማድረግ መወሰን ትችላለች እንዴ? በቃ አይደለ? እሺ ትናንት አሁን አንቺ ሻንጣ ይዘሽ መሄድሽ ተገቢ አይደለም። መጣ አይደለ? በቃ እንደዚህ ብለሃል ለእኛ ነገርሽ፣ እኛን እንደ ሽማግሌ አድርግተሽ ቤተሰቦችሽን አድናቂዎችሽ አሉ አይደለ? እንደዛ አድርግተሽ ማውራት ሲገባሽ ቻው በለኝ ልሄድ ነው ወይ? እና ደስ እንዲያለው እየሳቀ እንዲሸኝሽ ነበረ የምትፈልጊው እንዴ? ማን ነው ሰው እሱ እኮ አልወደኝ ካፉ እኮ አልወድሽም አላፈቅርሽም አላለም። ግን ለምን ድርቅት ያለሽ? ተይ የምልሽን ነገር ተይ።
ስሚኝ ነው ያለሽ አይደለ? በቃ ተይ ካለሽ ተይ ነው በቃ። እዛ ቦታ አትሄጂ ካለሽ እዛ ቦታ አለመሄድ ነው። ያ እንደዚህ ነገር አታድርጊ፣ ነገር ትክክል አይደለም፣ አያስደስተኝም ካል አዎ አያስደስትሽም ማለት ነው። ግን አንቺ የእሱን ነገር የማትሰሚ ከሆነ በጓደኝነታችሁ በፍቅረኝነታችሁ ደስተኛ አይደለሽም ማለት ነው። ለዛ አትቀበዩ። ምንም አያገባክም ስለኔ እኔ ብቻ ነኝ የምትይ ከሆነ ኖ። ጓደኛው እስከሆንሽ ድረስ ፍቅረኛው እስከሆንሽ ድረስ ስለ አንቺ ነገር ይመለከተዋል። አብሶ ስለ አንቺና ስለ እሱ ጉዳይ በጣም ነው የሚመለከተው ማለት ነው። ስለሌላው ስለ ግል ህይወትሽ ላይመለከተው ይችላል። ግን እያንዳንዱ አብሶ ስለ አንቺና ስለ እሱን አብሶ የሚያገናኘው ነገር ካለ ሊመለከተው ግዴታው ነው። ለዛ ለምን ታስከፊዋለሽ? ለምን ታበሳጫለሽ እንዴ? ይህን ያህልም ደግሞ ቤተሰቦቻችሁን አድናቂዎቻችሁ ለምን ታሳዝናላችሁ? በጣም የሚወዷችሁ የሚያከብሯችሁ ሰዎች አለ። ለምን በዚህን ያህል ልክን ትወርዳለሽ? የሆነስ እኔ በጣም ትናንት በጣም እንዴ እሱ ብሩክ በጣም አሳዘነኝ። አንጀቴን የበለ ማለት ለምን ወዴት ነው ማለት ቻው በለኝ ቻው እንድትለኝ ነው እንዳትናደድብኝ ምናምን። ትናንት ያደረግሽው ነገር ባይዘው ጥሩ አይደለም፣ ትክክል አይደለም። አንዳንድ ጊዜ ልጅነት በጣም ከባድ ነው። በልጅነት የምትወስኝ ውሳኔ ነገ ብዙ ነገር ያሳጣሻል እና ከአሁኑ ትምህርት ውሰጂ። ገባሽ አይደለ? አሁን ሁል ጊዜ እኔ ደረቅ ነኝ አትበይ። ለምን አንቺ እሱ ተሸነፍ ነው ያልሽው። ባይዘው ወንድ ነው። ወንድ ልጅ ደግሞ ታውቂያለሽ መደመጥን ይፈልጋል። ይሄ ተፈጥሮ ሁሉም ባህሪ ወንድ ነው እና መደመጥን መሰማትን ይፈልጋሉ። እና ስሚው፣ አዳምጩ። ከዛ በኋላ ቢያንስ አንድ ቀንም 30 ደቂቃም 40 ደቂቃም ዝም ብለሽ ከተረጋጋ በኋላ ብራዬ ተረጋጋ እንዴ ምናምን ብለሽ ትሪት ለማድረግ ሞክሪ እንጂ የሆነ ሰዓትን ተነስተሽ መሄድ ከሆነ በቃ ሁል ጊዜ ሀይሚ መሄድ ነው በቃ። የሆነ ሰዓት ላይ እሱ ምን ይላል ጥላኝ ትሄዳለች ብሎ ያስባል። ገባሽ አይደለ? የሆነ ሰዓት ላይ እኮ ሀይሚ ከህይወቴ ትወጣለች፣ የሆነ ነገር ባስቀይማት እኮ ጥላኝ ትሄዳለች ትሸሻለች ብሎ ያስባል። እና ግዴታ የመሄድ አማራጭ የመለያየትን አማራጭ አታድርጊ። ሰው ሲጣላ በንግግርና በንግግር የማይፈታ ነገር ተነጋገሩ፣ ተቻቻሉ። ተይ አንዳንድ ሰው ደግሞ ለአንዱ ስል መሻገር ጥሩ ነው። ብዙ ነገሮች ያልፋሉ እና ለማያልፍ ነገር ደግሞ አማያልፍ ነገር ቃል አትናገሩ።